በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የሃይማኖት አባት፣ የቤተ ክርስቲያን አምዶች፣ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም በዚህ የተሰበሰባችሁ የምረቃ ስነ ስርዓቱ ታዳሚ ምዕመናን እና ምዕመናት በያላችሁበት ሆናችሁ የዚህን የመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ምረቃት በናፍቆት የምታስቡ የምትጠባበቁ የናፈቃችሁ መላው ወገኖቻችን በመጀመሪያ ለታላቁ ሊቀ መላእክት ቅዱስ ሚካኤል የምረቃ ስነ ስርዓት መርሃ ግብር በሰላምና በጤና እንኳን አደረሳችሁ። አሜን። መመስገን የባህሪ የሆነ የልዑል ኃያል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እሺ፣ ወደ መልእክቱ አልፋለሁኝ። ከ14ኛው መቶ ክፍለ ዘመን ጀምሮ የረጅም ዕድሜና ታሪክ ያለው የኢጣሊያ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያንን የምረቃ ስነ ስርዓት አስመልክቶ በፋኖ ቁጥጥርና አስተዳደር ስር ባሉ ቀጠናዎች ለሚገኙ ምዕመናንና ካህናት፣ ዲያቆናት እንዲሁም በአካል መገኘት ላልቻሉ ወገኖቻችን በሙሉ የሚተላለፍ በሊቀ መላእክት ቅዱስ ሚካኤል ድል አድራጊነትና በሕዝባችን ጽናት ግፍን እናሸንፋለን። ይህ ዕለት ፍትሕና ርትዕ በሰማይ የነገሱበት የጭቆናና የትዕቢት ኃይል በቅዱስ ሚካኤል ሰይፍ ድል የተነሳበት ታላቅ ምረቃ ስነ ስርዓት የድል በዓል መሆኑን መዘንጋት የለብንም። ዛሬ ይህንን ዕለት በፋኖ ነፃ ቀጠናዎች ላይ ስናከብር በአንድ በኩል በነፃነት አየር ክብር በዓላቶቻችንን ማክበር በመቻላችን ፈጣሪን እያመሰገንን፣ በሌላ በኩል ግን ወገኖቻችንንና ቅድስት ቤተ ክርስቲያንን በስርዓቱ እየደረሰባቸው ያለውን አስከፊ መከራ በቁጭትና በጽናት የምናስብበት ወቅት ነው። የተከበራችሁ ወገኖች፣ ምዕመናን፣ ይህ ጨካኝ ስርዓት ስልጣኑን ለማራዘም ሲል የኢትዮጵያ ታሪክና የማህበራዊ እሴቶቻችንን መሰረት በሆነችው ቅድስት ቤተ ክርስቲያንና ምዕመኖቿ ላይ አረመኔያዊ ጥፋት ዘመቻ ካወጀባት ዘመናቶች አልፈዋል። በቅዱሱ መቅደስ ውስጥ በሰላም የቆሙ ካህናትና ዲያቆናት በግፍ ተጨፍጭፈዋል። የዕጣን ማዕጠንት የያዙ እጆች በግፍ ታስረዋል፣ ተቆራርጠዋል። ለጸሎት የተንበረከኩ ምዕመናንም በየደጃፉ ደማቸው በከንቱ ፈሷል። ታሪካዊ ገዳማቶቻችን እና አድባራቶቻችን የጦር መሳሪያ ማከማቻና የጥቃት ኢላማ ምሽግ በማድረግ የመንፈሳዊ ክብራቸው እንዲፈርስ፣ እንዲደፈር ተደርጓል። ይህ ስርዓታዊ መር ጭፍጨፋ የሃይማኖት ተቋማትን ክብር ከማዋረድ ባለፈ የሕዝባችንን ሕልውናና ሰብአዊ ክብር ሙሉ በሙሉ ለማጥፋት የታለመ አስከፊ ሴራ መሆኑን ሁላችንም ልብ ልንለው ይገባል። ሰላምንና ፍቅርን እንዲሁም አንድነትን በምታስተምር ቅድስት ቤተ ክርስቲያን ላይ ሰይፍ የሚያነሳ ስርዓት ከቶውንም የሕዝብ ሊሆን አይችልም። የፋኖ ፖለቲካዊ የትጥቅ ትግል የተነሳው በትክክል ይህንን መራር ግፍና ጭቆና ለመታገል መሆኑን ሁላችንም ልንገነዘብ ይገባል። የሊቀ መላእክት ቅዱስ ሚካኤል ሰይፍ ለፍትሕና ለተገፉ እንደቆመ ሁሉ የፋኖም ክንድ የዚህን ጨካኝና አረመኔ ስርዓት የጭቆና ቀንበር ለመስበር የሕዝባችንን ሰላም ለመመለስና የሃይማኖት ተቋማትን ነፃነትና ክብር ለማስጠበቅ የተመዘዘና በጫካ በዱር በገደሉ እየታገለ ያለ የሕዝብ አለኝታ እንደሆነ ሁላችንም ልንገነዘብ ይገባል። በአሁኑ ወቅት ፋኖ በእነዚህና ሌሎች ቀጠናዎች ላይ ሕዝባዊ አስተዳደር በመዘርጋት ሰላምና ደህንነቱን እያረጋገጠ ይገኛል። በአካል እዚህ የተገኛችሁም ሆነ በተለያዩ ምክንያቶች በአካል አብራችሁን መታደም ያልቻላችሁ ወገኖቻችን በሙሉ
ተስፋችሁ እንዳይላላ፣ አንድነታችሁ ይበልጥ እንዲጠነክር ጥሪያችንን በዚህ ምእመንና በዚህ በታቦቱ ፊት ማስተላለፍ እንፈልጋለን። የግፈኞች ሰይፍ የፈለገውን ያህል ቢበረታ ከሕዝብ እውነትና ከፈጣሪ ፍትህ በላይ ሊሆን አይችልም። የእናንተ ጸሎትና እንባ፣ የሰማዕቱ ደምና መከራ ለትግላችን ጽናት ስንቅ፣ ለድላችንም ማረጋገጫ መሆኑን መዘንጋት የለብንም። ዛሬ እዚህ ላይ ለመቆማችን እልፍ ጀግኖች ወድቀውበታል። ዛሬ እዚህ ቆመን ይህንን ክብረ በዓል ይህንን የምረቃ ስነ ስርዓት እንድናከብር ከአባቶቻችን ጋር